ወንድምና እህት አንቀው ነው ይቺን ሴት ህይወቷን ያጠፉት። አንቀው አዎ አንቀዋት ነው። አንቋታል። ሰክሮ ይመጣል፣ ሁልጊዜ ይደበድባል፣ ሁልጊዜ ይገጫታል፣ ሁልጊዜ ብዙ ነገር ያደርጋል። ከዚህም በፊት የነበሩ ኤክሶቹ እንደዚህ ነው የሚያደርጋቸው የነበረው። ወደ መንግስት እንዳይሄዱ ሴቶች ናቸው፣ ፈሪዎች ናቸው፣ ያስፈራሯቸዋል። ባለጊዜ ነው ልጁ። ማን ይናገረዋል? ማን ነው ዳልቻን የሚናገረው? መደብደብ የሚፈልግ ዳልቻን፣ ከእሱ ጋር መጣላት የሚፈልግ ወንድ ለወንድ ለብቻ የሚገጥመው ጠፍቶ ነው አይደለም። የመንግስት ከለላ ስለተደረገለን ነው ዳልቻ የሚባል ከብት ኢትዮጵያ ላይ እንደዛ የሚበጠረቀው። ድፍን የኢትዮጵያ ልጅ የአማራን ልጅ የትግራይን ልጅ በሚዘገንን ሁኔታ እንደዛ የሚሰራው ምን ስለሆነ ነው? መንግስት ከለላ ስላደረገለን እንጂ እንደዚህ አይነት ነገር ሲደረግ ማን ነው? ስለዚህ እነዚህ ሴቶች ሄደው ለእንትን ቢናገሩ ነገ ህይወታቸው ይበላሽ፣ ነገ መጥተው ያጠፏቸዋል። ለዚህ ነው የሞተችውን እንቁርት ማታዝ ነው። ከዚህ በፊት ዞ የሚባል ቲክታክ ላይ የሚታወቅ ወንድማችን አለ። ጊፍት ነው የሚሰጠው፣ ሌላ ምንም ነገር የለም። ጊፍት ለምን ሰጠ ብላ ልጁን የሞተ ልጁን እያወጣች ስታሸማቀው ነበር። አረመኔ ናት እንቁርቴ። አሁንም ያደረገችው የሞተችዋን ለማሸማቀቅ ዮኒ ማኛ ትክክለኛ ነገር ስለተናገረ ለማሸማቀቅ ከእውነቱ ይልቅ ዮኒ ማኛ እውነተኛ ተናግሯል የሚለው ነገር አሳስቧቸዋል። ማንም የሚናገር እውነት በውሸት ቀጥቅጡኝ፣ እኔ ችግር የለብኝም። በውሸት ዮኒ ማኛ አንተ ውሸታም፣ አንተ ቀጣፊ፣ አንተ ሌባ እያላችሁ የፈለጋችሁትን ማድረግ ትችላላችሁ። በእውነት ግን ማንም ጠላታችሁ የሚሆን ተጋሩት፣ ችግር የለው።